ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ምንድነው ባለፈው ፖዚቲቭ ፋክተር ላይ ነበር ያቆምነው ማለት ነው። ከዛ በፊት ፋክተር ዛት እነዚህ ፋክተሮችን አይተናል። ራሽናል ፎር ኢንክሉዥን እነዚህን አይተናል። ፕሪንሲፕሎችን አይተናል። ስለዚህ የቆምነው ምን ላይ ነበር ማለት ነው? እዚህ ፖዚቲቭ ፋክተሮች ላይ ነበር የቆምነው ማለት ነው። ከሱ ጀምረን የምናየው ይሆናል ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ለቻናል ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ ወደ ትምህርታችን ስንሄድ ፖዚቲቭ ፋክተሮች ምን ምንድን ናቸው ስንል የመጀመሪያው ምንድነው? ኮሚኒቲ ነው። ኮሚኒቲ ማህበረሰቦች ማለት ነው። is a community based program movement that favor inclusion of their community member እንግዲህ የማህበረሰብ አባላት አካታችነትን የሚደግፍ ማህበረሰብ ተኮር የሆኑ ፕሮግራሞችን ማካሄድ ነው። the first positive factors ለምሳሌ የአካባቢው ነዋሪዎች የአካል ጉዳተኛ ህፃናትንና ወደ ትምህርት ቤት እንዲሄዱ ድጋፍ ማድረግ፣ ለቤተሰቦቻቸው እንደዚሁ ግንዛቤ መፍጠር፣ ልጆች ትምህርት ቤት እንዲሰዱ ለቤተሰቦቹም ደግሞ ግንዛቤ መስጠት ማለት ነው። this is a community. and the second, activists and advocates. activists and advocates የምንላቸው ምንድን ናቸው? ተሟጋቾች የምንለው ተሟጋቾች ማለት ነው። እንግዲህ የአካል ጉዳተኞችን መብት ተሟጋቾች ማለት ነው። ወላጆች ለልጆቻቸው የሚያደርጉት ጥረት እና ደግሞ ለሴቶችና አናሳ ብሔረሰቦች የሚቆሙ የሚሟገቱ ወገኖች ናቸው። advocates and activists. example is a disabled activist parents advocating for their children's child rights, advocates and those advocating for women or girls and minority ethnic groups. እነዚህ ለምሳሌ የአካል ጉዳተኞች ማህበር በመንግስት ደረጃ ጫና በማድረስ ትምህርት ቤቶች የግድ ኢንክሉሲቭነስን ወይም አካታች እንዲሆኑ ህግ እንዲወጣ ማለት መታገል ወይም ደግሞ መሟገት ነው። that activists and advocates የምንለው and the quality education and school improvement movement ይሄ ደግሞ የጥራት ትምህርትና የትምህርት ቤት መሻሻል እንቅስቃሴ movement that contribute to the understanding and practice of inclusive education as being the responsibility of education system and school. we አካታችነትን የትምህርት ስርዓቱ እና የትምህርት ቤቶች ኃላፊነት አድርጎ የመውሰድ ሂደት ነው ማለት ነው። ለምሳሌ አንድ ትምህርት ቤት የሁሉንም ተማሪ ውጤት እናሻሽል ብሎ ቢያስብ ድጋፍ የሚፈልጉትን ተማሪዎች መለየትና መርዳት ማለት ነው። this is the quality education and school improvement movement የምንለው ማለት በዚህ ምሳሌ መረዳት ይችላል ማለት ነው። and the special educational need movement ይሄ ደግሞ ምንድነው? የልዩ ፍላጎት ትምህርት እንቅስቃሴ that has been a positive influence on inclusive education and enabling schools and systems to really respond to a wide range of diversity ማለት ነው። እንግዲህ ምን ማለት ነው? ትምህርት ቤቶች ለተለያዩ ተማሪዎች ለልዩነቱ ምላሽ እንዲሰጡ ወይም ሪስፖንስ እንዲሰጡ ምን መፍጠር? ተጽዕኖ ኢንፍሉዌንስ መፍጠር ማለት ነው። ስለዚህ ሪስፖንስ እንዲሰጡ ኢንፍሉዌንስ መፍጠር ማለት this is special educational need movement. እነዚህ ፖዚቲቭ ፋክተር ናቸው። involvement of international agency እንግዲህ የተባበሩት መንግስታት ዩናይትድ ስቴትስ ዩኔስኮ ያሉ ድርጅቶች እንግዲህ የአካታች ትምህርት ፖሊሲ እንዲወጣ በጣም ትልቅ ሚና ይጫወታሉ ማለት ነው። the United Nations is a major influence on the development of inclusive education policy and practice ማለት ነው። practice ለምሳሌ ዩኔስኮ ሀገራት የአካታች ትምህርት ስትራቴጂ ሲነድ የገንዘብና የሙያ ድጋፍ መስጠቱ አንዱ ነው ማለት ነው። ለምሳሌ ለዚህ መረዳት ይችላል። ኢንቮልቭመንት ኦፍ ኤንጂኦ ሙቭመንት ኔትወርክ ኤንድ ካምፔይንስ እንግዲህ መንግስት ያልሆኑ ድርጅቶች ኤንጂኦ እነዚህ መሳተፍ ኢንቮልቭ ማድረግ ግሎባል ካምፓኒ ፎር ኢዱኬሽን ያሉ ሲቪል ማህበራት ፖሊሲና ተግባርን ለማገናኘት የሚያደርጉት ጥረት የዌብ ሬንጅ ኦፍ ሲቪል ሶሳይቲ ኢኒሺዬቲቭስ such as the global campaign for education, securing policy and practice
ቱጌዘር ማለት ነው። ምሳሌ ለዚህ አንድ ምሳሌ ይስጣችሁ። ምሳሌ አንድ መንግስታዊ ያልሆነ ድርጅት ለአካል ጉዳተኛ ተማሪዎች የመማሪያ ቁሳቁስ እንደ ላፕቶፕ ሊሆን ይችላል ኦሮ ምናምን እነዚህ ነገሮች ማቅረብ ማለት ነው። ሌሎች ሁኔታዎች አሉ። አለባበዛ ዘከረንት ወርልድ ሲቹዌሽንስ ኤንድ ፕራክቲካል ኤክስፒሪየንስ ኢን ኤዱኬሽን ሌሎች ሁኔታዎች አሉ። አሁን ያለው የዓለም ሁኔታ እና ደግሞ በትምህርት ዘርፍ የታዩ ተግባራዊ የሆኑ ልምዶች ኤክስፒሪየንስ አሉ ማለት ፕራክቲካል ኤክስፒሪየንሶች አሉ ማለት ነው በትምህርቱ ዘርፍ ላይ ማለት ነው። ዘከረንት ወርልድ ሲቹዌሽን እያለ ነው አሁን ያለው የዓለም ሁኔታና ፕራክቲካል ኤክስፒሪየንስ ኢን ኤዱኬሽን በትምህርት ዘርፍ የታዩ ተግባራዊ ልምዶችም አሉ ማለት እነዚህ ፖዚቲቭ ፋክተሮች ናቸው ማለት አሁን ቀጥታ ምንድን ነው በለጂት ምንድን ነው ኢንክሉዥን ለምን ቦታ ላይ የሚጠቅመን ነው እንደሚለው እንሄዳለን ማለት ነው። It is now understand that inclusion benefit for community, family, teachers and students by ensuring that children with disability attend schools with their peers and providing them with adequate support to success both academically and social. እንግዲህ አካታችነት የምንለው ነገር ብዙ ጥቅሞች አሉት። አንደኛው ለማህበረሰቡ ልዩነትን የሚያከብር እና የሚረዳዳ ማለት ማህበረሰብ እንዲፈጥር ይረዳል ማለት ኢንክሉዥን ማለት ነው። ሁለተኛው ቤተሰብ ማለት ነው፣ ደግሞ ፋሚሊ የምንለው እንግዲህ ቤተሰቦች ልጆቻቸውን ለይተው ከቤት ውስጥ ዝም ብለው ከማስቀመጥ ይልቅ ከእኩዮቻቸው ጋር ከጓደኞቻቸው ጋር ምን እንዲማሩ በማድረግ ተስፋ እንዲያገኙ ይረዳል ማለት ነው። ኢንክሉዥን ማለት ኢንክሉዥን በማድረግ and teachers ለመምህራን ማለት ነው። መምህራን የተለያየ ችሎታ ያላቸውን ልጆች በማስተማር የራሳቸውን የመማር ማስተማርን ክህሎቶች ምን እንዲያደርጉላቸው እንዲያሳድጉ ያደርጋቸዋል። አንድ መምህር ሌሎችን ተማሪዎች ሲያስተምር እኮ ለራሱ ምን እያገኘ ነው የሚሄድ እውቀቱ እየሰፋ ነው የሚሄድ። ስለዚህ ኢንክሉዥን ማለት በአንድ ሰብስቦ እነዛ ነገሮች አስተማር ማለት እሱ ራሱ የበለጠ እውቀት እያገኘ ይሄዳል ማለት። ስለዚህ ቲቸርስ አንደኛው በነፊት ይሆናል ማለት ነው። ለተማሪዎች ታዲያ ምንድን ነው የሚጠቅመው? ኢንክሉዥን ምንድን ነው የሚጠቅመው ስንል ደግሞ እንግዲህ አካል ጉዳተኛ ተማሪዎች ከጓደኞቻቸው ከእኩዮቻቸው ጋር ትምህርት ቤት በመገኘት በቂ የሆነ ድጋፍ እንዲያገኙ እና ምን ያደርጋል? በትምህርትም ሊሆን ይችላል በማህበራዊ ህይወት ስኬታማ እንዲሆኑ ያረጋግጣል ማለት ነው። ስኬታማ እንግዲህ student by ensuring that children with disability attend schools with their peers and providing them with adequate support to success both academically and socially ይህንን ነው ማለት ነው። ይህንን ማለት ለምሳሌ አንድ ምሳሌ ይስጣችሁ። ይህ አንድ አካል ጉዳተኛ ተማሪ በመደበኛ በሆነ ትምህርት ቤት ሲማር ራሱን የማብቃት ስሜቱ ሰልፍ ኮንፊደንሱ ምን እንዲያደርግ ማለት ነው ይጨምራል ማለት ነው። ሌላስ አካል ጉዳተኛ የሆኑ ተማሪዎች ደግሞ መረዳዳትንና ትዕግስትን ምን ያደርጋሉ? ይማራሉ ማለት ነው። ስለዚህ በዚህ መልኩ ኮንሰፕቱን አንደርስታንድ ማድረግ ትችላላችሁ ማለት ነው። አንደርስታንድ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ምንድን ነው የምንሄደው? ሶሻላይዜሽን ፕሮሞትስ ሶሻል ኢንተራክሽን። እንግዲህ የአካታችነትን ጥቅሞች ማህበራዊ ግንኙነት ደግሞ ሶሻላይዜሽን ላይ እንገባለን። ሶሻላይዜሽን የመጀመሪያው ሶሻላይዜሽን እንግዲህ በማህበራዊ መስተጋብር ውስጥ ሰዎችን የማቀላቀል አቅምን ያሳድጋል ማለት ነው። ኢንክሉዥን ኢምፕሮቭስ ሶሻል ኢንተራክሽን ማለት ኢንተራክሽናችን በማህበራዊ ያለው ኢንተራክሽን ፕሮሞት ያደርግልናል ወይም ደግሞ ያሳድግልናል። እነዚህ ደግሞ ኢምፕሩቭ ፍሬንድሺፕ ዊዝ ዘ ሶሻል ኢንቫይሮንመንት። ሁለተኛው ደግሞ የጓደኝነትን ማሻሻል። ምን ማለት ኢምፕሩቭ ማለት ምን ለማለት ፈልገው? ከተለያዩ ሰዎች ጋር ጠንካራ ጓደኝነት ለመመስረት ይረዳናል ማለት ነው። ማን ኢንክሪዝ አንድ ምሳሌ ይሰጣችሁ በደንብ አንደርስታንድ ይሁን። ለምሳሌ አንድ ምሳሌ ይሰጣችሁ
እንግዲህ አንድ ተማሪ ከተለያዩ የባህልና የአካል ጉዳት ካለባቸው ልጆች ጋር አብሮ ሲማር ምን ሊጠቅም ይችላል? ለወደፊት በማንኛውም የስራ ቦታ ላይ በቀላሉ ምን ያህል ተግባብቶ የመስራት ክህሎቱ እንዲጨምር ይረዳዋል። በዚህ አንድ ምሳሌ ልትይዙ ይችላል። Increased achievements of individualized educational program goals የግል ትምህርት ግቦች ስኬት ነው። achievement እንግዲህ ለእያንዳንዱ ተማሪ የተቀመጡ የግል የትምህርት ግቦች ምን ማድረግ በተሻለ ሁኔታ እንዲሳኩ ያደርጋል ማለት ነው። in sharing experience in answering skills acquisitions generalization in learning ምንድን ነው የሚለው እዚህ ጋር ደግሞ ልምድን ማጋራት ሼሪንግ ኤክስፒሪየንስ ልምድን ማጋራት ኢንክሉዥን ስንለው ልምዳችን ካለው ምን እናደርጋለን ማለት እናጋራለን ማለት ክህሎቶችን የመለዋወጥ ወይም ደግሞ የተማሩትን ነገር በሁሉም ቦታ የመጠቀም ጀነራላይዜሽን አቅምን ያሳድጋል ማለት ነው። ሪስፔክቲንግ ዳይቨርሲቲ ሌላው ደግሞ ልዩነትን ማክበር እንግዲህ የሰዎችን ልዩነት እንደ ጸጋ መቀበልና ማየትን ያስተምራል ማለት ነው። and promote teamwork ምንድን ነው እያልን ያለው በቡድን መስራትን ያበረታታል ማለት ማነው? ኢንክሉዥን እንግዲህ መምህራን በጋራ እንዲያስተምሩ ደግሞ ኮቲቺንግ እንዳደረጉ መንገድ ይከፍታል ማለት ነው። መንገድ ይከፍታል developing their neurological skills that meet diverse needs and አዎንታዊ የሆኑ አመለካከቶችን developing their positive attitude and approaches toward different people with diverse needs እንግዲህ ለተለያዩ ፍላጎቶች የተለያዩ ፍላጎት ላላቸው ሰዎች በጎ የሆነ ፖዚቲቭ የሆነ አቲቲዩድ ወይም ደግሞ በጎ የሆነ አመለካከትን አቀራረብ እንዲኖር ያደርጋል ማለት ነው። ይህ ሁሉ የሚያደርግልን ማለት ነው ኢንክሉዥን ነው ማለት ነው። ኢንክሉዥን አካታችነት የሚለው ሁሉም አካታችን ስንሰራ ነው። ይህን በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። አልቲሜት ጎል ኦፍ ኢንክሉዥን ወደሚለው እንገባለን ማለት ነው። ጎሉ ምንድን ነው? እንግዲህ አካታችነት የመጨረሻው ግን ምንድን ነው? is the goal of inclusive education is including to create a school where everyone belongs ምንድን ነው ስንል እንግዲህ የአካታችነት ትምህርት ዋና ዓላማ to create schools where everyone belongs እንግዲህ ሁሉም ሰው የኔ ነው የሚለውን ትምህርት መፍጠር አለበት ማለት ነው። to create schools where everyone belongs ማንም ሰው ባይሃር እንግዲህ ሰሙ ማለት ያስፈልጋል። and we can all environmental and developmental areas ምንድን ነው ያለው በሁሉም የአካባቢና የልማት መስኮች ላይ ሁሉም በደስታ መቀበል ያስፈልጋል። ለምሳሌ ትምህርት ቤት ብቻ ሳይሆን መዝናኛ ቦታዎች፣ ቤተ መጻሕፍትና ምሳሌዎች ለአካል ጉዳተኞች ምቹ እንዲሆኑ ማድረግ ያስፈልጋል። ትምህርት ቤት ብቻ አይደለም፣ ሌሎችም በቃ ከአካል ጉዳተኞች ብዙ እንደኛ ፍላጎት አለ። ምክንያቱም እኛ ምን እንደሆነውን አናውቅም፣ ራይት ነገር ምን እንደሆነውን እኛም አናውቅም። ስለዚህ ምን ማድረግ አለብን ማለት እነሱን መርዳትና ለእነሱ በሚመች መልኩ ሌሎችም ነገሮችን ማድረግ ይኖርብናል ማለት ነው። And create opportunity to understanding of difference and diversity and to create inclusive society እንግዲህ አካታች የትምህርት ቤት ባህልን መገንባት መቻቻልንና መረዳዳትን እንደ መመሪያ መውሰድ አለብን ማለት ነው። መቻቻልን መረዳዳትንም እንደዚሁ መገንባት ይኖርብናል ማለት ነው። ልዩነትን ደግሞ የመረዳት እድል መፍጠር አለብን። ራይት የመረዳት እድል መፍጠር ይኖርብናል ማለት ነው። እንግዲህ ሰዎች ስለ ልዩነት ያላቸውን እውቀት ማሳደግ አለባቸው ማለት ነው። አካታቸውን ማህበረሰብ ደግሞ መፍጠር አለበት። ክሬት ኢንክሉሲቭ የሆነ ሶሳይቲ መፍጠር ማንም ሰው የማይገለልበትን ማህበረሰብ መገንባት ያስፈልጋል ማለት ነው።
and create better long-term outcomes for all students. እንግዲህ ለሁሉም ተማሪዎች የረጅም ጊዜ ስኬት ማስመዝገብ ያስፈልጋል። እነዚህ ነገሮች ያደርግልናል ማለት ነው። ኢንክሉዥን ዋን አልቲሜት ጎሉ ይሄ ነው ማለት ነው። አልቲሜት ጎሉ ይሄ ነው ማለት ነው። and to promote inclusive service, inclusive discourse, inclusive education, inclusive society, inclusive development. እንግዲህ አካታች ትምህርት ቤት አካታች ትምህርት አካታች ማህበረሰብ አካታች ልማት እነዚህ ነገሮች አንደኛው ጎል ኦፍ ኢንክሉዥን ይሆናል ማለት ነው። በዚህ መልኩ አልቲሜት ጎል ኦፍ ኢንክሉዥን ማድረግ ትችላላችሁ ማለት ነው። and inclusive environment ወደሚለው እንገባለን ማለት ነው። inclusive environment. An inclusive environment is a place that is adjusted to individual needs and not vice versa. That individuals are adjusted to the environment. እንግዲህ inclusive environment ደግሞ አካታች አካባቢ ማለት ምን ማለት ነው? አካታች አካባቢ የምንለው ምንድን ነው? welcome all people regardless of their disability and other vulnerability. እንግዲህ inclusive environment ስንል ምንድን ነው? ሁሉንም ይቀበላል ማለት ነው። የአካል ጉዳት ወይም ደግሞ ሌላ ተጋላጭነት አይገድበውም ማለት ነው። ሁሉንም በእኩልነት ያስተናግዳል ማለት ነው። member feel respected and connected to one another. እንግዲህ ምንድን ነው የሚለን? መከባበርና ትስስር እንግዲህ አባላቱ እርስ በርስ የተከባበሩና የተሳሰሩ እንዲሆኑ ይሰማቸዋል ማለት ነው። and reaches out to include vulnerability at all levels. ምንድን ነው እያለን ያለው? እንግዲህ ተደራሽነት አካል ጉዳተኞች እና ደግሞ vulnerabilityዎች ወይም አካል ጉዳተኞችና ተጋላጭ የሆኑትን በሁሉም ደረጃ ያሳትፋል ማለት ነው። ኢንክሉድ ያደርጋል። adjusted to individual need and not vice versa. ግለሰቦችን ልዩነት እንደ ችግር ሳይሆን እንደ ትልቅ ሀብት ወይም ደግሞ ውበት ይወስዳል ማለት ነው። ኢንክሉሲቭ የሆነ ኤንቫይሮንመንት ኢንክሉሲቭ የሆነ አካባቢ ማለት ነው። ኢት enables that individual difference among individuals are a source of richness and diversity but not as a problems. ለምሳሌ አንድ ምሳሌ ልስጣቸው። በአንድ ቢሮ ውስጥ የተለያየ ቋንቋ የሚናገሩ ወይም ደግሞ የተለያየ አካል ብቃት ያላቸው ሰዎች መኖራቸው ለስራው አዳዲስ ሀሳቦች እና አመለካከቶች diversity of thoughts ስለሚያመጣ እንደ ትልቅ ድል ይቆጠራል ማለት ነው። የተለያየ ቋንቋ ያላቸው የሚናገሩት የተለያየ አካል ብቃት ያላቸው ብቃታቸው የተለያየ እነዚህ በአንድ ኢንክሉሲቭ አድርገው ሲሰሩ ትልቅ የሆነ ድል እንደሰራ ይቆጠራል። ቢኮዝ የተለያየ ቋንቋ አንደኛ ብዙ ነገሮችን ታውቃላችሁ ማለት ነው። ዲፈረንስ ነው። አንዱ ላይ ያለው ስኪል አንዱ ላይ የለም። ያንን ነገር አንድ ስናደርገው በጣም የተሻለ በጣም ትልቅ የሆነ ነገር ያመጣል ማለት ነው። the developing culture policy and practice meet police diversified needs አካታች የሆነ አካባቢ ብዙ ጥቅሞች አሉት ማለት ነው። ከዚህም የተለዩ ብዙ የሆኑ ጥቅሞች አሉት ማለት ነው። ሰፋሪያችሁ እናንተ ማየት ይችላላችሁ። major characteristics of inclusive environment እንግዲህ የአካታች አካባቢ ዋና ባህሪያቶች ምንድን ናቸው ወደሚለው እንሄዳለን። የመጀመሪያው ensure the respect and dignity of equality የመጀመሪያው ምንድን ነው? አካል ጉዳተኞችን ክብርና ሞገስ ያረጋግጥልናል ማለት ነው። ማለት ነው እያንዳንዱ ሰው ሰብአዊነቱ ተከብሮ እንዲኖር ያደርጋል ማለት ነው። እንዚህ ተቀቂ ሊሚትስ ካረንት አክሰሲቢሊቲ ስታንዳርድስ ወቅታዊ የሆነ የተደራሽነት ደረጃዎችን ያሟላ to the greatest extent possible to all people with special needs እንግዲህ ልዩ ፍላጎት ላላቸው ሰዎች በተሻለ መጠን ምቹ የሆኑ ግብዓቶችንም ያቀርብልናል ማለት ነው። ፕሮቫይድ አኮሞዴሽን ኤንድ willingly and proactively and promote inclusiveness and quality provisions and practice. እዚህ ጋር አንድ ምሳሌ ይህ በህንፃዎች ላይ ሊፍት ወይም ደግሞ ለአይነ ስውራን የሚሄዱ ድምፅ የሚሰጡ
የትራፊክ መብራቶችን መጠቀም and provide accommodations with and proactivity ምንድነው ያለው ምቹ ሁኔታዎችን accommodation በፈቃደኝነትና በቅድመ ዝግጅት ማቅረብ willingly and proactively በፈቃደኝነትና በቅድመ ዝግጅት ያቀርባል ማለት ነው። inclusive environment አንዱ ባህሪ ነው ማለት involves inclusive and quality provision and practice involve mobilizing resources within the community እንግዲህ በማህበረሰብ ውስጥ ያሉ ሀብቶችን ማሰባሰብን ያካትታል and ሌሎችን ደግሞ ከባለሙያዎች ጋር ጠንካራ ትስስር ይፈጥራል ማለት ነው። It strives to create a strong link with clinicians, caregivers and staff in local school, work-based service provider. ምንድነው እየለኛለ ከሐኪሞች ተንከባካሪዎች ከመምህራንና ከስራ ቦታዎች ጋር በቅንጅት መስራት ነው። It develops social relationship as an equal member of the class. It involves restructuring environment, culture, policy, and practice. It recognizes and respond to the diverse needs. ይለናል ማለት ነው። እንግዲህ ምንድነው ተማሪው በክላስ ውስጥ እንደ እኩል አባል መታየት ግንኙነት እንዲኖር ማድረግ አካባቢን፣ ባህልን፣ ፖሊስን እና አሰራርን በአዲስ መልክ ማዋቀርን ሪስትራክቸሪንግ ይላል። እዚህ ጋር ሪስትራክቸሪንግ ኤንቫይሮንመንት ላይ እንግዲህ በአዲስ መልክ ማዋቀርን ይጠይቃል ማለት ነው። and it recognizes and responds to the diverse needs የተለያዩ ፍላጎቶችን ይገነዘባል እንዲሁም ደግሞ ምላሹን ሪስፖንድ ይሰጣል and recognize ያደርጋል። diverse needs የተለያዩ ፍላጎቶችን ነው ይገነዘባል recognize ያደርጋል እንደዚህ ምን ያደርጋል ማለት ሪስፖንድ ምላሽ ይሰጣል ማለት ነው። እንግዲህ ይህ የምን ባህሪ ነው ማለት ነው? የኢንክሉሲቭ ሶሳይቲ ባህሪ ሜጀር የሆኑ ካራክተሪስቲክሶች ናቸው ማለት ነው። ባላንስድ ኢንክሉዥን ያካታችበት እንቅፋት የሚሆንበት ታዲያ ምንድን ነው? ይህን እንዳናደርግ ኢንክሉዥን የሚለውን ነገር እንዳንፈጥር፣ በጋራ እንዳንሰራ፣ እንዳንተባበር፣ እንዳንተጋገዝ የሚያደርጉ ባሪሮች ወይም ደግሞ እንቅፋቶች ምንድን ናቸው ወደሚለው እንሄዳለን ማለት ነው። እንግዲህ አካታችነትን ለመተግበር ወይም ደግሞ ለማከናወን እንቅፋት የሚሆኑ ነገሮች ምንድን ናቸው የሚሉት እናያለን። የመጀመሪያው ፕሮብለምስ ሪሌትድ ቱ ሶሻል ቫልዩ ኤንድ ቢሊፍስ እንግዲህ ከማህበረሰብ እሴቶችና እምነቶች ጋር የተያያዙ ችግሮች አሉ። particularly the community and policy makers negative attitude towards students with disability and vulnerability እንግዲህ ማህበረሰቡና የፖሊስ አውጪዎቹ ፓርቲኩላር ዘ ኮሚኒቲ ኤንድ ፖሊስ ሜከርስ ማህበረሰቡና የፖሊስ አውጪው ለአካል ጉዳተኞች ያላቸው ምን አሉታዊ የሆነ አመለካከት አንደኛው ከማህበረሰብ እሴቶችና እምነቶች ጋር የተያያዘ ችግር ነው ማለት ነው። ለምሳሌ ምን ለማለት ፈልጌ ነው? ለምሳሌ አካል ጉዳተኛ የሆነ ሲማር ወይ መማር ወይም ደግሞ መስራት ያንን አካል ጉዳት ያለበትን ሰው መማር ወይም ደግሞ መስራት አትችልም ብሎ ማሰብ ራይት ምን መስራት አትችልም፣ ይህን ማድረግ አትችልም፣ አንተ እንደዚህ አይነት በቃ እንደዚህ አይነት ምን የሆነ አመለካከት ማለት ነው። ማህበረሰቡ ለአካል ጉዳተኛው ያላቸው ምን አሉታዊ የሆነ አመለካከት አንዱ ባሪ ቱ ኢንክሉዥን ነው ማለት ነው። ባሪ ነው ማለት ነው። ሁለተኛው ደግሞ ኢኮኖሚክ ፋክተር ነው። ፖቨርቲ ኦፍ ፋሚሊ ኮሚኒቲ ኤንድ ሶሻል ኢኮኖሚክ ፋክተር እንግዲህ ስንል የቤተሰብ የማህበረሰብና የሀገር ድህነት ማለት ነው። ድህነት እነዚህ and lack of implementation of inclusive policy lack of implementation of inclusive ፖሊሲ የአካታች ፖሊሲዎች አፈጻጸም ድክመት ህጎቹ ቢኖሩ በተጋራይ ግን አለመዋላቸው አንደኛው ባህሪ ይሆናል ማለት ነው። እንግዲህ ኢንክሉዥንን እንዳንተገብር ያደርጋሉ ማለት ነው። and lack of stakeholder taking responsibility in the cooperation and collaboration for
inclusion and conservative traditions among the community member about inclusion and lack of knowledge and skill among the teacher regarding inclusive education. እንግዲህ የባለድርሻ አካላት የኃላፊነትና የትብብር እጥረት እዚህ በሚላቸው link of stakeholder taking responsibility in their cooperation and collaboration for inclusion. የባለድርሻ አካላቶች ኃላፊነታቸውን አለመወጣት ወይም ደግሞ በትብብር ኮፐሬት አድርገው አለመስራታቸው የነሱ እጥረት አንደኛው ባህሪ ይሆናል ማለት ነው። ይህም ኮንዘርቫቲቭ ትራዲሽን የምንለው እንግዲህ የተጠበቁ ወይም ደግሞ ኋላ ቀር የሆኑ ወጎች እንግዲህ በአካታችነት ዙሪያ በማህበረሰቡ ዘንድ ያሉ የተሳሳቱ የሆኑ አመለካከቶች ወይም ደግሞ ልምዶች ማለት ትራዲሽናል የሆኑ ልምዶች lack of knowledge skill among teacher regarding inclusive education. መምህራን ልዩ ፍላጎት ያላቸውን ተማሪዎች እንዴት ማስተማር እንዳለባቸው አለማወቃቸው አንደኛው ባህሪ ይሆናል ማለት ነው። ባህሪ ይሆናል ማለት ነው። ይህ ካሪኩለም teaching method and examination system that do not consider students with diverse needs and ability difference. እንግዲህ ሌሎች ጥፋቶች አሉ። ሪጂድ ካሪኩላ የምንለው ምንድነው? ተለዋዋጭ ያልሆኑ ስርዓተ ትምህርቶች ነው። ሪጂድ የሆኑ ካሪኩላዎች እንግዲህ የተለያየ ችሎታ ያላቸውን ልጆች ከግምት ውስጥ የማይከቱ የማስተማርና የፈተና ዘዴዎች ማለት ነው። ለምሳሌ ስለ ሪጂድ ካሪኩላ ለምሳሌ ልስራችሁ። ለምሳሌ ኦቲዝም ላለባቸው ልጆች ልክ እንደ መደበኛ ልጆች ተመሳሳይ ፈተና ግራፍ ማድረግ ማለት ነው። ተመሳሳይ ሆነ ማለት ልክ እንደ መደበኛ ልጆች ማለት ነው። and fragile democratic institutions that could not promote inclusion. እንግዲህ ደካማ የዲሞክራሲ ተቋማት አንደኛው ባህሪ ነው ማለት ነው። እንግዲህ አካታችነትን የሚያበረታቱ ጠንካራ ተቋማቶች አለመኖሩ አንደኛው ባህሪ ይሆናል ማለት ነው። inadequate resource and inaccessibility of social and physical environment እንግዲህ የሀብት እጥረትና የአካባቢ አለመመቸት አንደኛው ባህሪ ይሆናል ማለት ነው። large class size that may teacher and stakeholder meet student needs እንግዲህ ለመማር የሚሆኑ ቁሳቁሶች ለመኖር እና ደግሞ መንገዶች፣ ህንፃዎች ሊሆኑ ይችላሉ። ለአካል ጉዳተኞች አለመመቻቸታቸው አንዱ ይሆናል ማለት ነው። ሌላው የተማሪዎች ወይም ደግሞ የክፍል ተማሪዎች ብዛት large class size that may teachers and stakeholder meet student needs እንግዲህ ክፍል ውስጥ ብዙ ተማሪ የሚማር ከሆነ እንግዲህ በአንድ ክፍል ውስጥ በጣም ብዙ ተማሪ መኖሩ መምህራን ለእያንዳንዱ ተማሪ ልዩ ትኩረት እንዳይሰጡ ያደርጋል። በአንድ ክላስ ውስጥ ተማሪ የሚማር ከሆነ ከዛ ውስጥ አካል ጉዳተኛ ሊኖር ይችላል እና የተለያዩ ሊኖር ይችላል እና እነዛን ብዙ በመሆናቸው ምክንያት ሁሉም ምን ሊያደርግ ይችላሉ? እያንዳንዱ ተማሪ ልዩ ትኩረት እንዳይሰጥ ያደርጋል ማለት አንደኛው ባህሪ ነው ማለት ነው። This inclusive model that may be imported from other countries in providing a market policy that makes students engaged in fast, completion, individualism, and individual excellence. ምንድነው ያለው? ከሀገር የተረዱ የአካታችነት ሞዴሎችን መጠቀም የሀገር መራራነት ያላገናዘቡ ዘዴዎችን ደግሞ ስልቶችን መከተል እነዚህ ምንድን ናቸው ማለት ነው? ባይስ ኢንክሉዥን ይሆናል ማለት ነው። የዛሬ ትምህርታችን በዚህ እናጠናቅቃለን። አስተያየት ካላችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ሰላም ሁኑልኝ።